ማሻአላህ ሶብረኛ ሆነን በደንብ እናየዋለን አይደል? ልክ ቁርአን ይመጣል እለፍ፣ ዳዕዋ ይመጣል እለፍ፣ ሐዲስ ይመጣል እለፍ፣ ስለ እስልምና የሆነ ነገር ይመጣል እለፍ። ራሳችን ፈትሽ። ይህ ሞባይል ኒዕማም አለው፣ እንደዚሁም ደግሞ ዓዛብ ቅጣትም አለው፣ በላም አለው። ጥሩ ነገር አድርገን ከተጠቀምንበት፣ ዳዕዋውን ከሰማህበት፣ ቁርአን ካዳመጥክበት፣ ስለ እስልምና ከተረዳህበት ማሻአላህ ጥሩ ነገር ይዛሃል። አለዛ መጥፎ ነገር ምንድነው ሞባይላችን የሞላው? ራሳችን ፈትሽ እስቲ። ምንድነው የሞላው? ስንት ዘፋኝ ሞላ? ስንት አርቲስት ሞላ? ስንት ራቆታን የምትሄድ ሞላ? ወይስ የማን ዳዕዋ ነው የሰማ ያለው? ሐዲስ ቁርአን ነው ያለበት? ምኑ ላይ ነው? ሚሞሪ ላይ ጫንከው ምንድነው? ራሳችን ጠይቅ።